It'll be a different story. They should have made a deal the first time. They got midnight hammer. Iran just launched its most lethal ballistic missile on live television, while American diplomats were literally boarding planes for peace talks. ኢራን መንፈሳዊ መሪዋን አያቶላ አሊ ኻሜኒን ጨምሮ በርካታ ከፍተኛ ወታደራዊ መኮንኖቿን በመጀመሪያው የጦርነት ቀን አስገድላ ጦርነቱን ቀጥላለች። አሜሪካና እስራኤል ያልተጠበቀውን ጥቃታቸው በኢራን ላይ ፈጸመው። ኢራን በድንጋጤ ውስጥ ሆና ጦርነቱን እንድትቀጥል አስገድዷታል። ነገር ግን ይህ ያልተጠበቀውና አክሳሪና ውዳሜ የሆነው ጥቃት በቴህራን ጎዳናዎች ላይ ከፈጠረው የደስታ ትዕይንት ባሻገር ከሀዘን ስነ ስርዓቱም ይልቅ የጦርነት አዋጅ የሚመስሉ ተደጋጋሚ መልእክቶች እየተሰሙበት ይገኛል። የመሪያችን ደም ፈሶ አይቀርም የሚለው ድምጽም አሁን ከተራ ድምጽነት አልፎ ወደ ተግባር የተቀየረ ይመስላል። የኢራን ሚሳኤሎች በእስራኤልና በአጎራባች አረብ ሀገራት ላይ እንደ ዝናብ እየወረዱ ባሉበት በዚህ ሰዓት ይህ ድርጊት ከወትሮ የሚለየው ምንድነው ስንል እንጠይቃለን። ኢራን ቀደም ሲል ስታደርገው የነበረውን ፕሮክሲ ዋር ወይንም የውክልና ጦርነት አሁን ወደ ሁሉን አቀፍ ጦርነት ቀይረዋለች። አሜሪካና እስራኤል የኢራኑን ስርዓት ጭንቅላቱን መተኗል ብለው ባሰቡበት ቅጽበት የኢራን ወታደራዊ ክንፍ በተለይም አብዮታዊው ዘብ ያለ መሪ ትዕዛዝ ራሱን ችሎ መንቀሳቀስ መጀመሩ እጅግ ነገሮችን አስጊ አድርጓቸዋል። ይህ ማለት ደግሞ ከዚህ በኋላ ዲፕሎማሲያዊ ንግግሮች የሚያርፉበት አዳራሽ ይኖራል ተብሎ አይጠበቅም። ዛሬ በቴህራን አደባባይ የሚፈሰው የደስታና የሐዘን እንባ ነገ ወደ እስራኤልና አረብ ሀገራት የሚተኮስ እሳት ስለመሆኑም እየተነገረ ይገኛል። ኢራን አሁን ያለችበት ሁኔታ የቆሰለ ነበር ሁኔታ ነው እየተባለም ይገኛል። መሪው በነበሩበት ወቅት የሃይማኖትና የፖለቲካ ስሌቶች ጥቃቶችን ይገቱ ነበር። አሁን ግን የሰራዊቱ አዛዦች ከዚህ በላይ ምን እናጣለን የሚል ስሜት ውስጥ እንዲገቡ እንዳስገደዳቸው ተገልጿል። ይህ ታዲያ ወደ ሌላኛው አስጊው ጉዳይ ይወስደናል። እሱም ለዓመታት ሲነሳ የቆየው የኢራን የኒኩለር ሁኔታ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን በአሁኑ ወቅት 440.9 ኪሎ ግራም ወይንም 972 ፓውንድ የሚመዘን እስከ 60 በመቶ ድረስ የበለጸገ ዩራኒየም አከማችታለች ሲል ተደምጧል። 440 ኪሎ ግራም ዩራኒየም ለዓለም ምን ስጋት ይዞ ይመጣል? ዋነኛው ዛሬ የምንጠይቀው ጥያቄያችን ነው። ይህ ቁጥር ዝም ብሎ አሃዝ አይደለም። የኒኩለር ቦምብ መገጣጠሚያ መጋዘን እንደማለት ነው። ይህ ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን በሁለት ዋና ምክንያቶች እጅግ አደገኛ ይሆናል። የመጀመሪያው የዚህ የተከማቸ ዩራኒየም የመፈንዳት አቅም ነው። በኒኩለር ሳይንስ ዩራኒየም ከ0 እስከ 5 በመቶ ማበልጸግ ማለት 70 በመቶ የሚሆነውን ስራ እንደ መስራት ነው የሚቆጠረው። ከ20 በመቶ ወደ 60 በመቶ ማድረስ መቻል ደግሞ እጅግ ከባዱን ምዕራፍ ማለፍ ተደርጎ ነው የሚወሰደው። አሁን ኢራን ያለችበት የ60 በመቶ ደረጃ ላይ ሆና ወደ 90 በመቶ ማለትም ለጦር መሳሪያ የሚሆንን ዩራኒየም ለማበልጸግ ደረጃ ለማድረስ የሚቀራት አጭር የቴክኒክ እርምጃና ጥቂት ቀናት ወይም ሳምንታት ብቻ መሆናቸው ዓለም አቀፍ ተቋማት እያሳሰቡ ይገኛሉ። ይህ ደግሞ ዓለምን ሌላ ትልቅ ስጋት ውስጥ ይከታታል። ለአንድ የኒኩለር ቦምብ ከ42 ኪሎ ግራም የሚሆን 90 በመቶ የበለጸገ ዩራኒየም ያስፈልጋል። ኢራን ያላት 440 ኪሎ ግራም የ60 በመቶ ክምችት ወደ 90 በመቶ ቢቀየር ቢያንስ 3 ወይም 4 የሚሆኑ የኒኩለር ቦምቦችን ለመስራት የሚያስችል በቂ ጥሬ ዕቃ በእጇ ላይ አለ ማለት ነው። ይህ ማለት በሌላ ቋንቋ ኢራን ኒኩለር የላትም የምንለው በቴክኒክ ደረጃ ብቻ ነው ማለት ነው የሚለውን መረዳት ግድ ይለናል። በስትራቴጂ ቋንቋ ኢራንን ኒኩለር ትሬሽሆልድ ስቴት በማለት ትገለጻለች። ትርጉሙም ኢራን በቤቷ ውስጥ በአሁኑ ሰዓት በተጨባጭ ሁኔታ ቦምቡ የላትም፣ ነገር ግን ግብአቶቹ ሁሉ ተዘጋጅተው በጠረጴዛ ላይ ተቀምጧል። ባለቤቱ ከፈለገም በሰዓታት ውስጥ ገጣጥሞ ሊጨርሰው ይችላል እንደማለት ነው። ታዲያ ኢራን መሪዋን መገደላቸውን ተከትሎ ይህንን 440 ኪሎ ግራም ዩራኒየም ወደ 90 በመቶ ለመቀየር ትዕዛዝ ቢሰጥ ዓለም ምንድነው የሚወጣት? ዓለም አቀፉ ማህበረሰብ ሊያደርገው የሚችለው ብቸኛ ነገር በዚህ ሰዓት ወታደራዊ እርምጃን መውሰድ ብቻ ነው። ነገር ግን ያ ዩራኒየም የተደበቀው እንደ ፎርዶ ባሉ በጥልቅ ዋሻ ውስጥ በሚገኙ ማዕከላት ስለሆነ በቦምብ ለማጥፋት እጅግ አስቸጋሪ ነው። ይህ ማለት ኢራን አሁን የመጨረሻውን ካርድ በእጇ ይዛለች። 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ማለት ለኢራን ወታደራዊ አዛዦች የህልውና ዋስትና ተደርጎ ሊወሰድ የሚገባው ነው። ታዲያ በዚህ ተነስተን ያ በትላንትናው ዕለት የተፈጸመው ጥቃት ኢራን መሪዋን ያጣችበት ቀን ብቻ ሆኖ ሳይሆን የሚመዘገበው የዓለም የጸጥታ ዋስትና በከፍተኛ ሁኔታ የተናወጠበት ቀን ተደርጎ ነው የሚወሰደው። አሁን ጥያቄው ጥቃቱ መቼ ይቆማል ሳይሆን ቀጣዩ እርምጃ ምንድነው የሚለው ነው።
እዚህ ላይ ዓለምን ያስጨነቀው ትልቁ ጥያቄ የኢራን ሚሳኤሎች በማን እጅ ናቸው የሚለው ጥያቄ ነው። አያቶላህ ኻሚኔ የጦር ኃይሎች ጠቅላይ አዛዥ የነበሩ እንደመሆናቸው የመጨረሻው የጥቃት ትዕዛዝ የሚሰጡ እርሳቸው ነበሩ። ይህም ሁኔታው ይበልጥ አደገኛ የሚያደርገው እንደሆነ የሚገለጽ ሲሆን የኢራን ወታደራዊ መዋቅር ለእንዲህ አይነቱ ሁኔታ አስቀድሞ የተዘጋጀ መሆኑ ደግሞ አሳሳቢ ያደርገዋል። ኢራን መሰል አይነት አጋጣሚዎችን ቢያጋጥማት ተብሎ ፓሲቭ ዲፌንስ ወይም ሁለንተናዊ መከላከያ የሚባል ስልት አላት። ይህ ማለትም ዋናው መምሪያ አዛዦቹ መሪው ቢመታ እንኳን በየክፍለ ሀገራቱና በከርሰ ምድር የሚሳኤል ከተሞች ውስጥ ያሉ አዛዦች ራሳቸውን ችለው ጥቃት እንዲሰነዝሩ የሚያስችል ስልጣንን ይሰጣቸዋል። ዛሬ በቴህራን ጎዳናዎች ላይ ያየነው ያለነው ትርምስ በከርሰ ምድር በሚገኙ የሚሳኤል ማከማቻ ከተሞች ውስጥ ግን ሙሉ ዝግጁነት ወይም ፉል ኮምባት አላርት ውስጥ እንዲገቡ የሚያደርግ ነው። በኢራን ወታደራዊ ዶክትሪን መሰረት ከፍተኛ መሪው በሌሉበት ወቅት የበቀል እርምጃ የመውሰድ ስልጣን ወደ ወታደራዊ ምክር ቤቱ ይተላለፋል። ያ በትላንትናው ዕለትና በዛሬው ዕለት በእስራኤልና በአረብ ሀገራት ላይ እየወረዱ ያሉ ሚሳኤሎችም ከማዕከላዊ ትዕዛዝ ሳይሆን ለሀገር ህልውና ሲባል በየአካባቢው ባሉ አዛዦች የሚወሰዱ እርምጃዎች ሊሆኑ ስለመቻላቸው መረጃዎች ያሳያሉ። ይህ ደግሞ ለማንኛውም ዲፕሎማሲያዊ ድርድር መንገዱን የሚዘጋ አጋጣሚ ነው። እነዚህ የሚሳኤል ከተሞች የሚባሉት በከርሰ ምድር የተደበቁት ማከማቻዎች አሜሪካና እስራኤል ካላቸው ዘመናዊ ቦምቦች ወይም እነዚህ ባንከር ባስተርስ የምንላቸው ጥልቅ ቦታ ውስጥ ገብተው ማጥቃት የሚችሉ ቦምቦች ሊተርፉ ይችላሉ ወይ ግን ሌላኛው ጥያቄ ነው። ኢራን ላለፉት 30 ዓመታት ሚሳኤሎቿን እስከ 500 ሜትር ጥልቀት ባላቸው ተራራማ ዋሻዎች ውስጥ ስትደብቅ ኖራለች። ያ ትላንት የተሰነዘረው ጥቃትም ኻሜኔና ዋና የመገናኛ ማዕከላትን ቢመታ እንኳን መሬት ውስጥ ያለውን ግዙፍ የሚሳኤል ክምችት ግን እንዳልነካው መረጃዎች ያሳያሉ። በመረጃዎች መሰረት ከሆነ ኢራን ከይባሽ ኻን እንዲሁም ፋታህ የተባሉ ድምጽን በከፍተኛ ፍጥነት የሚቀድሙ ሃይፐርሶኒክ ሚሳኤሎችን መተኮሷ ተሰምቷል። እነዚህ ሚሳኤሎች ቁልፋቸው ያለው በቁጦቹ ጦር አዛዦች እጅ መሆኑ ነገሮችን አስከፊ ያደርጋቸዋል። በቴል አቪቭ በአቡዳቢና በሪያድ ሰማይ ላይ የሚታየው ትዕይንት አስገራሚ ነው። የኢራን ሚሳኤሎች እንደ ዝናብ ነው እየወረዱ ያሉት። ዓለምም እስካሁን ካየቻቸው ጦርነቶች ሁሉ የተለየ ነው የተሰኘለትን ይህ የሚሳኤል ጥቃት ኢራን በየትኛው ቴክኖሎጂ አጅባ ነው እየተዋጋች ያለችው የሚለውን የምናየው ጉዳያችን ነው። ይህ ዛሬ እየተመለከትነው ያለው ጥቃት ባለብዙ እርከን ጥቃት ወይም ሳቹሬሽን አታክ የሚባለው ነው። ኢራን በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችን፣ ክሩዝ ሚሳኤሎችንና ባሊስቲክ ሚሳኤሎችን ነው የምትተኩሰው። ዓላማው የእስራኤልን አይረን ዶም ያዝነኛው የአየር መከላከያ ስርዓት እንዲሁም የአሜሪካ ፓትሪየት መከላከያዎችን ስራ ማጨናነቅ ነው። ትልቁ አስገራሚ ነገር ግን ይህ ፋታህ 2 የተባለው የኢራን ሃይፐርሶኒክ ሚሳኤል ለመጀመሪያ ጊዜ በተግባር የታየው በዚህ ጦርነት ላይ ስለመሆኑ እየተገለጸ ነው። ግን ሃይፐርሶኒክ ሲባል ምን ማለት ነው? ለምንስ ነው ዓለምን እንቅልፍ የሚነሳው? እነዚህ ሚሳኤሎች ከድምጽ ፍጥነት በ5 እጥፍ በላይ የሚበሩ ናቸው። ከዚህ በላይ በአየር ላይ ያሉ አቅጣጫቸውን የመቀየር ችሎታም አላቸው። ይህ ማለት ማንኛውንም የአየር መከላከያ ስርዓት የት እንደሚወድቁ አስቀድሞ መተንበይ አይችልም። በሪፖርቶች መሰረት እነዚህ ሚሳኤሎች የእስራኤልን የአየር ኃይል ካምፖች ሰብረው ለመግባት አቅም አላቸው። ይህ የቴክኖሎጂ ሽግግር ደግሞ ኢራን ባለፉት ዓመታት ከሩሲያና ከሰሜን ኮሪያ ጋር በሚስጥር ስትሰራበት እንደነበረም መረጃዎች ወጥተዋል። ኢራን ለምንድን ነው አረብ ሀገራትን ኢላማ ልታደርግ የፈለገችው? ይህ የኢራን እርምጃ ክልላዊ ማስፈራሪያ ወይም ሪጂናል ዲተረንስ ስልት አካል ነው። ኢራን የአሜሪካ ጦር ሰፈሮች ባሉባቸው ሀገራት ሁሉ ጥቃት ሰነዝራለሁ የሚል ማስጠንቀቂያ ሰጥታ እንደነበር እናውቃለን። ዛሬ የምናየው ጥቃትም ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬትስ፣ ለዮርዳኖስና ለሌሎች መሰል ሀገራት የተላከ ግልጽ መልእክት ነው። አሜሪካን ከረዳችሁ ዋጋ ትከፍላላችሁ የሚል ጭካኔ የተሞላበት ስልት ነው። ኢራን ከይባሽ ኻን የሚባሉ ርቀው የሚተኮሱ ሚሳኤሎች እንዳሏት ይታወቃል። እነዚህ ሚሳኤሎች ምናልባት አውሮፓ ወይም አሜሪካን የመምታት አቅም ሊኖራቸው ይችላል ተብሎ ይሰጋል። አሁን ባሉ መረጃዎች መሰረት ይህ ከይባሽ ኻን የሚባለው ሚሳኤል እስከ 1450 ኪሎ ሜትር ድረስ ይጓዛል። ይህ ማለት መላውን መካከለኛው ምስራቅና የደቡብ አውሮፓን ክፍሎች መድረስ ይችላል ማለት ነው። ነገር ግን ስጋቱ የርቀቱ ብቻ አይደለም። እነዚህ ሚሳኤሎች የሚሸከሙት ክብደት ወይም ፔሎድ በጣም አስጊ ነው። ያ ዛሬ የታየው ድንገተኛ ጥቃት ኢራን ለዓመታት የሚሳኤል ከተሞች እያለች ስታስፈራራ የነበረው ባዶ ዛቻ እንዳልነበረ ማረጋገጫ ተደርጎ ተወስዷል። ሌላኛው ከኢራን ሚሳኤሎች ባሻገር ስጋትን የሚጭረው መግቢያችን ላይ ያነሳ ነው የኢራን የኒውክሌር ሁኔታ ነው። ዓለም አቀፍ የዜና አውታሮች አሁን ሁሉም ኢራን በእውነት ኒውክሌር አላት ወይ የሚለውን ጥያቄ ደጋግመው እያነሱ ነው። ለዓመታት ለሰላማዊ ዓላማ ነው ሲባል የነበረው ይህ የኢራን የኒውክሌር መርሃ ግብር ዛሬ መሪዋ ሲገደሉ ምናልባት ወደ ጥፋት መሳሪያነት ሊቀየር ይችላል። ዛሬ የምናወራው ስለ ግምት አይደለም፣ ቴክኒካል ሪያሊቲዎች ነው የምናነሳው። ኢራን ለዓመታት ዩራኒየምን እስከ 60 እና 84% ድረስ በማበልጸግ
የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ፈተናውን አቆይታለች። ኢራን ለረጅም ጊዜያት ስለ ኒውክሌር መርሃ ግብሯ ግልጽ መረጃዎችን አትሰጥም። አሁን እየወጡ ያሉ የደህንነት መረጃዎች እንደሚያመላክቱት ከሆነ ደግሞ ኢራን የዩራኒየም አቅሟን ወደ 90% ወይም ዌፐን ግሬድ ለማድረስ ጥቂት ቀናት ወይም ሳምንታት ብቻ ነው የሚቀሯት። ይህ ማለት ደግሞ ቦምቡን ለመስራት የሚያስፈልገው ጥሬ ዕቃ ሙሉ በሙሉ በእጇ ላይ ነው ማለት ነው። ጥሬ ዕቃው በእጇ ነው ማለት ቦምቡ አላት ማለት አይደለም። የሚቀራት ወሳኝ ሂደት አለ። ይሄ ወሳኝ ነጥብ ስለሆነ ይህንን እናንሳው። የኒውክሌር ቦምብ ለመስራት 3 ነገሮች ያስፈልጋሉ። አንደኛው ዩራኒየም ነው፣ እርሱ ኢራን አላት። ሁለተኛው ሚሳኤል ነው። ቀደም ብለን እንዳነሳነው ደግሞ ረጅም ርቀትን የሚያካልሉ ዓለምን የሚያዳርሱ ሚሳኤሎች ኢራን አላት። ሶስተኛውና ከባዱ ሂደት ግን ዋርሄድ ኢንተግሬሽን ወይንም ቦምቡን አሳንሶ በሚሳኤሉ ጫፍ ላይ መግጠም ነው። ዛሬ በቴህራንና በፎርዶ የከርሰ ምድር ማዕከላት ውስጥ ከፍተኛ እንቅስቃሴ እየታየ ነው። ብዙ ተንታኞች እንደሚሉት ከሆነ ደግሞ ኢራን ይህንን የቴክኖሎጂ ሚስጥር ከሰሜን ኮሪያ ጋር በነበራት ግንኙነት አስቀድማ ጨርሰዋለች እየተባለ ነው። አያቶላ አሊ ኻሜኔ በህይወት በነበሩበት ወቅት ኒውክሌር መጠቀም በሃይማኖታችን የተከለከለ ነው፣ ሐራም ነው የሚል መልእክትን አስተላልፈው ነበር። አሁን እርሳቸው የሉም። ያ ፈትዋ አብሮ ተቀብሯል ማለት ነው ወይ የሚል ጥያቄን ያጭራል። በፖለቲካል ሳይንስ ሊቃን የህሉና ስጋት የሚባል ነገር አለ። የኢራን አብዮታዊ ዘብ አዛዦች መሪያችን ተገድለዋል፣ ሀገራችን እየተወረረች ነው፣ ስለዚህ ሃይማኖታዊ ክልከላው ለጊዜው ይነሳልን የሚል አቋም ስለመያዛቸው እየተነገረ ይገኛል። አንዳንዶች እንደውም ኢራን ቀድሞውኑ ኒውክሌር ነበራት፣ ዛሬ ግን እንደ መጨረሻ መከላከያ አድርጋ ልታወጣው ትችላለች በሚል ስጋታቸውን እንዲገልጹ አስገድዷል። ይህ ማለት በእስራኤልና በአረብ ሀገራት ላይ የሚወርዱ ሚሳኤሎች በድንገት ወደ ኒውክሌር ሊቀየሩ ይችላሉ የሚል ጥያቄን የሚል ስጋትን ይፈጥራል። ይህ ደግሞ በእውነት ዓለም የመጨረሻው ሰዓት ላይ ነች ወይ ያስብላል። ስጋቱም እዚህ ላይ ነው ያለው። ኢራን በአሁኑ ሰዓት የኒውክሌር አሻሚነት ወይም ኒውክሌር አምቢጊቲ የሚባለውን ስልት እየተጠቀመችበት ትገኛለች። ዓለምን እያስፈራራች ያለችው ቦምቡ አለኝ እያለች አይደለም፣ ካስገደዳችሁኝ ግን በሰዓታት ውስጥ አዘጋጃለሁ በማለት ነው። ነገር ግን ዛሬ ያለው ቁጣና ትርምስ በስሜት የሚመራ ወታደራዊ አዛዥ በስህተትም ቢሆን የኒውክሌር ትዕዛዝ ሊያስተላልፍ ይችላል የሚል ትልቅ ስጋትን ፈጥሯል። ቀኑ እየገፋ ሲሄድ በቴህራን የሚስጥር ባንከሮች ውስጥ ምን እየተካሄደ ሊሆን እንደሚችል መገመት አዳጋች ይሆናል። አሁን የምንናገረው ስለ ተራ ጦርነት አይደለም። አሁን እያወራን ያለነው ምናልባትም የመጨረሻው ሰዓት ወይም ዘ ዱምስዴይ ሴናሪዮ ስለሚባለው አጋጣሚ ነው። ይህ የጥፋት ውሳኔ ነው። የአሊ ኻሜኔ መገደል ተከትሎ በኢራን ወታደራዊ አመራሮች መካከል ትልቅ የሀሳብ ፍጭት እንዳለ እየተነገረ ነው። ይህ ደግሞ በምን አይነት መልኩ ሊቋጭ እንደሚችል አይታወቅም። አሁን በኢራን ከፍተኛ ወታደራዊ ምክር ቤት ውስጥ 2 ጎራዎች ተፈጥረዋል ይላሉ ምንጮች። አንደኛው ጎራ ዲፕሎማሲያዊ ብልሃትን የሚከተሉ ናቸው። ሁለተኛው ደግሞ አሁን የበላይነቱን እየያዘ የመጣው ጎራ ማለት ነው የበቀልና የህልውና ጎራ ተብሎ ይከፈላል። ዛሬ የወጡ ባሉ መረጃዎች መሰረት የአብዮታዊ ዘቡ አዛዦች የኒውክሌር አማራጭን ካላሳየን ኢራን እንደ ሀገር ትጠፋለች የሚል ጠንካራ አቋም ይዘዋል። የኒውክሌር አማራጭ ማሳየት ሲባል ምን ማለት ነው? ቦምቡን መሞከር ወይስ ቀጥታ ጥቅም ላይ መዋል? ይህ በጣም ስስ መስመር ነው። ኢራን በአሁኑ ሰዓት በሁለት አማራጮች መካከል እየዋዠቀች ነው የምትገኘው። አንደኛው የኒውክሌር ቴስት ነው። ኒውክሌር ሙከራ በከርሰ ምድር ውስጥ የሚካሄድ ዓለምን ለማስደንገጥ የሚጠቅም እንዲሁም ጥቃቱ እንዲቆም የሚያስገድድ አይነት ሙከራ ማድረግ። ሁለተኛው እጅግ አስፈሪው አማራጭ ግን በእስራኤል ላይ ለሚሰነዘረው የሚሳኤል ጥቃት የኒውክሌር ተሸካሚ ወይም ኒውክሌር ዋርሄድ መግጠም ነው። ቴህራን ውስጥ ያለው ድባብ ከዚህ ቀደም የነበረውን ይህ የሃይማኖት ክልከላ ወይም ፈትዋ ሽሮ ሀገርን ለማዳን ሲባል የተከለከለውን ይፈቅዳል የሚል የጦር አዋጅ የታወጀ ነው የሚመስለው። ነገር ግን ኢራን ኒውክሌሯን 90% ኢንሪች አድርጋ ብትጠቀም እንኳን አሜሪካና እስራኤል ዝም እንደማይሉ ይታወቃል። ይህ ማለት መካከለኛው ምስራቅ ወደ አመድነት ይቀየራል ማለት አይደለምን የሚሉ ጥያቄዎች ይነሳሉ። ለዚህ ትክክል የሚል መልስ ነው ያለው። ሚቹዋሊ አሹርድ ዲስትራክሽን MAD የሚባል ጽንሰ ሐሳብ እዚህ ጋር እናነሳዋለን። የኢራን አዛዦች ይህንን ያውቁታል። ነገር ግን አሁን ያላቸው ስነልቦና እኛ ከጠፋን ዓለም ማብራት ጥፋ የሚል አይነት ስለመሆኑ እያየን ያለን። በቴህራን ጎዳናዎች ላይ ሚሊዮኖች ቁጣ እያየን ነው። ያ ቁጣ ወደ ወታደራዊ ክፍሉ ሲተላለፍ አመክንያዊ ውሳኔ ወይም ራሽናል ዲሲሽን የመሰጠት እድል እየጠበበ ይሄዳል። ሌላው ትልቁ ጥያቄ የመጨረሻው ቁልፍ የሚጫነው ማን ነው የሚለው ነው። በኢራን የትዕዛዝ ሰንሰለት መሰረት አያቶላ አሊ ኻሜኔ ከሌሉ ይህ ታሪካዊና አስፈሪ ውሳኔ የሚያሳልፈው ግለሰብ ወይም ኮሚቴ ነው። ዛሬ ባለው ነባራዊ ሁኔታ የሲቪል ፖለቲከኞች ድምጽ እየተዳከመ ይገኛል። ምንም እንኳ አያቶላሁን እንደተተኩ በልጃቸው እንደተተኩ እየተነገረ ቢገኝም የሲቪልና የሃይማኖት መሪዎች ድምጽ እየተዳከመ የጀነራሎቹ ድምጽ እየጎላ ነው ያለው። ይህ ማለት ውሳኔው አሁን ላይ ያለው በቴክኖክራቶችና በጀነራሎች እጅ ላይ ነው። ዓለም አሁን ትንፋሿን ውጣ የምትጠብቀውም ከኢራን በረሃዎች የሚመጣው ጭስ ወይም ከቴህራን የሚሰማው ይፋዊ መግለጫ ነው። ዓለም በታሪኳ አይታው የማታውቀው አፋፍ ላይ ቆማለች። የኢራን መንፈሳዊ መሪ መገደል የሚሳኤሎች ዝናብ፣ የኒውክሌር ስጋትና የኢኮኖሚ መናጋትን አስከትሏል። ዛሬ ምሽት ስንተኛ ነገ ምን ይፈጠር ይሆን የሚለው ጭንቀት በእያንዳንዳችን ልብ ውስጥ እንደሚኖር ግልጽ ነው። ከዚህ በኋላ ወደ ሰላም የሚመልስ መንገድ አለ ወይስ ይህ የመጨረሻ
የመጨረሻው ጦርነት ተጀምሯል የሚል ጥያቄም እንድናነሳ ያስገድደናል። አሁን ያለንበት ሁኔታ በታሪክ the point of no return ወይም መመለስ የማይቻልበት ነጥብ ላይ ተብሎ ሊገለጽ ይችላል። በሚቀጥሉት 24 ሰዓታት ውስጥ የሚወሰዱ እርምጃዎች የ21ኛውን ክፍለ ዘመን ቀጣይ አቅጣጫን የሚወስኑ ይሆናሉ። ኢራን አሁን የበላይ መሪዋ መገደላቸው ለጥፋትም ለሰላምም እድል ሊሆናት ይችላል። የጥፋቱ መንገድ ግልጽ ነው። ጀነራሎቹ የኒውክሌር ሙከራ ካደረጉ ወይም እስራኤል ላይ መጠነ ሰፊ ጥቃት ከሰነዘሩ አሜሪካ የመጨረሻውን እርምጃ ትወስዳለች። ይህ ደግሞ መካከለኛው ምስራቅን ብቻ ሳይሆን ዓለምን ወደ አመድነት የሚቀይር አደጋ ይዞ ሊመጣ ይችላል። የሰላሙ እድልስ? በዚህ የቁጣ ደመና መሃል ሰላም ማምጣት ይቻላል ወይ? ሙሉ ለሙሉ ማምጣት አይቻልም ባንልም የሰላሙ መንገድ ጠባብ ነው። ዛሬ በቴሄራን የሚስጥር ክፍሎች ውስጥ ያሉ የሀገሪቱ ምክንያታዊ ፖለቲከኞች የዓለም አቀፉን ማህበረሰብ ድጋፍ አግኝተው ወታደራዊን ክንፍ ማረጋጋት ከቻሉና አሜሪካም ጥቃቷን አቁማ ወደ ድርድር ጠረጴዛ ከተመለሰች ዓለም ካለችበት አዘቅት ልትወጣ ትችላለች። ነገር ግን አሁን ያለው እውነታ የሚያሳየው በቀል ከዲፕሎማሲ በላይ ድምጽ እያገኘ መሆኑ ግን ነገሮች ይበልጥ አስጊ ያደርጋቸዋል። ይህ በእንዲህ እንዳለ ታዲያ ቀደም ብለን መግቢያችን ላይ እንዳነሳ ነው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን በአሁኑ ወቅት 440 ኪሎ ግራም ወይም 972 ፓውንድ የሚመዘን እስከ 60 በመቶ ድረስ የበለጸገ ዩራኒየም አከማችታለች ማለቱ ሌላኛው አስከፊ ስጋት ነው። ይህ 60 በመቶ የበለጸገው ዩራኒየም ወደ 90 በመቶ አድጎ ለጦር መሳሪያ የሚሆን ደረጃ ላይ ለመድረስ አጭር የቴክኒክ እርምጃና ጥቂት ቀናት ገፋቢል ደግሞ ሳምንታት የሚወስዱ መሆኑ ነገሮች ይበልጥ አስጊ ያደርጋቸዋል በማለት የዛሬውን የልዩ ጥንቅራችንን መሰናዶ እዚህ ጋር እንቋጫለን። በቀጣይ ደግሞ ሌሎች አዳዲስ ጉዳዮችን ይዘን ተመልሰን በመምጣት አብረን